ምንድነው ዙህርና ዐስር ሰላት በሲር በሚስጥር የሆነው መግሪብ ዒሻእና ፈጅር በድምጽ ከፍ ተደርጎ የሚሰገደው የሚለውን ነጥብ ሲያነሳ የዛኔ ረሱል አለይሂ ሰላቱ ወሰላም ከተወሰኑ ጥቂት ሰሃቦቻቸው ጋር ሆነው በመካ ሲሰግዱ አንደኛ ተከታዮቹ ትንሽ ናቸው፣ ሁለተኛ አቅምም አልነበራቸውም። ድምጻቸውን ከፍ አድርገው በዙህርና በዐስር ወቅት ከሰገዱ ለስራም ለመሳሰለው ነገር ወደ ደጅ የወጡ ሙሽሪኮች ድምጻቸውን ይሰሙና መተው አዛ ያረጓቸዋል፣ ያስቸግሯቸዋል፣ ሰላቱን ያበላሻሉ፣ እንዳይሰግዱ ያውኳቸዋል። መግሪብ ዒሻእና ፈጅር ግን ከፍ የተደረገው ወደ 11 ሰዓት 12 ሰዓት አካባቢ ሁሉም ከስራው ወደ ቤቱ ደክሞት የሚገባበት ጊዜ ስለነበር ሁሉም ረፍት ላይ ነው፣ ቤቱ ሆኖ ከቤተሰቡ ጋር ነው። ያንን ስለማይሰሙ መግሪብ ዒሻእና ፈጅር ድምጽ ከፍ ተደርጎ ተቀራ። በዛው ህጉ ቋሚ ሆኖ ጸና ነው የሚለው ኪታቡ ላይ። አላ ኩሊ ሐል እዚህ ጋር በእነዚህ ሰላቶች ላይ አሁን በተጠቀሱት እንደገና መግሪብና ዒሻ በመጀመሪያ ሁለት ረካዓ ላይ ድምጽን ከፍ ማድረጉ የተወደደ የሱና ተግባር ነው።